ዛሬ ውድ ቤተሰቦች የማሳያችሁ ከዙባራ በዮርዳኖስ እንዴት አድርጋችሁ እንደምታስቀምጡ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመካ ዩቲዩብ ቻናል ተከታታዮች ዩቲዩቤን ሰብስክራይብ፣ ላይክ በማድረግ ቤተሰብ የሆኑ ማለት ነውና ዩቲዩቤ አልተመቸኝም ነበረ። ከአንድ አመት በኋላ ተመልሼ ስመጣ በቃ እንዳለ እንትን ብሎብኛል ማለት ሰዓት አንስቶብኛል። በቃ ሞኔ አንስቶብኛል እና እባካችሁ ተባበሩኝ። አገርም ሂጄ አይደለም ማዳም ቤት ነበርኩኝ አልመቼኝ ብሎ ነው። እና ሰብስክራይብ ላይክ እያረጋችሁ እንዴት እንደምታስቀምጡ እንዳይበላሽባችሁ ላሳያችሁ። እንደኛ ቤት እንደዚህ ፍሬሹ በሳምንት የሚመጣ ከሆነ እስከ ሳምንት ምንም ነገር ሳይበላሽ ማስቀመጥ ትችላላችሁ። እንደምታዩት ነው። ናናውም እንደምታዩት ያረጉት ከታች የሳንዱች መጠቅለያ ነው። እሱን ከታች ታረጉና ፕላስቲክ እቃ ላይ እንደዚህ ቁርጥ አድርጋችሁ ታስቀምጡታላችሁ። እና ወላሂ ነው የምላችሁ ምንም ነገር አይበላሽም እስከ ሳምንት። አሁን ይሄ ምንም ነገር አይበላሽም። በቃ ፍሬሽ ነው። ስትፈልጉ እያወጣችሁ መክተፍ ብቻ ነው። ሁለተኛ ናናውንም ደግሞ አሁንም ሌላ ሳህን ላይ አደርግና እንደዚህ በደንብ ማለትም በደንብ መሸፈን አለብን። ግን እንትን እንዳይለው አየር ከገባበት ውሃ ምናምን እንትን ይልና ይበላሻል። አሁንም ናናውን እንደዚህ ያደርግና በደንብ አድርጌ ከታች የእንትኑን አስቀምጥበትና መጠቅለያውን ወረቀቱ ማለት ነው። እንደዚህ አደርግና ይኸውን የሰነበተ ነው የሳምንት ነው ናናው። ይሄኛው አዲስ ነው ግን የዛሬው ናና ብዙም አይደለም። ቆረጥኩት አያችሁት? ቆርጬ ወደታች ያለውን ጣልኩት። ንጹህን አደረኩና ከንትኑ ላይ አረኩት። አሁን ይሄ እንግዲህ እስከ ሳምንት ድረስ ፍሬሽ ነው። በቃ ይሄ ማለት ነው። ይሄ እንደዚህ የቆረጥኩት ወደ ላይ ጨፍጫፉ የለም። መሀል ላይ ዝህ ከተቆረጠ አጠገብ የሆነ ቆሻሻ ምናምን ነገር አለበት። ውሃ ምናምን እንዳይነካው። ውሃ ከነካው አይረባም። ስንጠቀም በደንብ እናጥበዋለን በኋላ ላይ እንጂ አሁን ውሃ አጥበን አይቀመጥም ማለት ነው። እና እንደዚህ እናደርግና ሽፍን እናደርገዋለን። በደንብ አድርገን እንሸፍነዋለን ውሃ እንዳይገባበት። እኔ እንደዚህ አድርጌ ነው የማስቀምጠው። እናንተ ደግሞ ምናልባት እንደዚህ የማታደርጉ ፌስታል ላይ ያስቀመጣችሁ የሚበላሽባችሁ ልጆች ታለ ይጠቅማችኋል ብዬ ነው ቪዲዮ እስኪ ለቀረጽላችሁ ብዬ እንደገና እንትን ካልኩ በኋላ ዛሬ ሐሙስ ስለሆነ ሐሙስ አስቤዛ ይገባል እኛ ጋር እንትን ያልኩት ማለት ነው። እና በመቀጠል ስንፈልግ በጣም በደንብ እያረግን እጥብ እናደርገዋለን። በደንብ እጥብ እናደርገዋለን ማለት ነው ቆሻሻውን። ከዛ ትላትል ምናምን ይኖረዋል። ይሄ ደግሞ ቅል ነው። ቅሉን በፌስታል ላረገው ነው። ዝም ብሎ መቀመጥ ይችላል ፍሪጅ ላይ፣ ግን እኔ በፌስታል ነው እንደዚህ አድርጌ የማረገው። ቅል እንግዲህ በሀገራችን ፎሌ ከሆነ ሆነ ካልሆነ ይጣላል ማለት ነው። በጣም ነው የምወደው እኔ ምግብነቱን ራሱ። ካሁን በኋላ ኢትዮጵያ ሄጄ እበላለሁ። ይሄ ደግሞ ባሚያ ነው። ባሚያ ትልቅ ሰው እያለኛ ቤቴ ሰውዬ አባትና ሽማግሌ ነው ሁሌ ይጠቀማል ባሚያ። በነገራችን ላይ ዶክተሮች ሲናገሩ ሰምቻቸዋለሁ። ቆዳን ወጥሮ የመያዝ ቦርጭ ምናምን እንዳይኖረን የሆነ ሰውነታችን ደግሞ ዝብስፍ ምናምን እንዳይል ሊሊት እንዳይል እሱን ስንመገብ ጥብቅ አድርጎ ይይዛል እያለ ይወደዋል እሱ ማለት ነው። እና ይሄንን ላሳያችሁ አይደለም ሽንኩርት ነው ብታያችሁትም ሽንኩርት፣ ቲማቲም ይህ ምንድነው ዋተር ሚኒ ወይም ደግሞ ሀባብ ነው። በጢ ምናምን ነገሮች ናቸው። ሌሎቹ ያው ይጠቅማችኋልና ይሄ ነገር እስኪ ተጠቀሙበት ብዬ ነው። ይሄ እንግዲህ ሀባብ እዚህ ቤት ችግር የለም። ፈዋክህ ምናምን ነገር ችግር የለም። ማሻአላ አትክልት ነገር ችግር የለም። አስቤዛ በላችሁት ጠጣችሁት የሚባል ነገር የለም። እንበላለን እንጠጣለን እላችኋለሁ ውዶቼ። እና ይሄን ይመስላል። አዘገጃጅቼ ጨርሻለሁ። ይሄንን ፍሪጅ ላይ ላረግ ነው። ሽንኩርቴን ውጭ ላይ ነው የማስቀምጠው፣ ፍሪጅ አላስቀምጥም። እና እናንተ እንደዚህ የሆነ የሚጠቅማችሁ ነገር
ሸር እንዳደርጋችሁ ሰብስክራይብ ላይክ በማድረግ ቤተሰብ ይሆኑ። ቤተሰቦቼ ደግሞ ስለምታበረታቱ በጣም አመሰግናለሁኝ። ወላሂ አሁን ሰዓት ሞልቶ ቻናል ሞኒ ማድረግ በጣም ከባድ ነው። እኔ በነገራችን ላይ በጣም ለፍቼበታለሁኝ። በድሮ ቻናሌ ለፍቼ ምንም ነገር እንትን ሳልልበት ተዘጋብኝ እና እስኪ አሁን አበረታቱኝ። ሀገርም ሂጄ ለጨው ለበርበሬ እንኳን መግዣ ቢያወጣልኝ የእውነት እሰራበታለሁ ብዬ አስቤያለሁ። ሁሌ የሰው ቤት እኮ ይመራል እና እባካችሁ ሰብስክራይብ ላይክ አድርጉኝ፣ አበረታቱኝ፣ ሰፖርት አድርጉኝ። የእውነት እወዳችኋለሁ። ቻናሌን ላይክ በማድረግ ጀምሩ። ያላችሁን ሀሳብ አስተያየት ንገሩኝ። ምንም አይነት ቪዲዮ እንኳን ጥርት ያለ ነገር ባይኖረው ያው የሰው ነገር አይመችም፣ የሰው ቤት አይመችም ሁሉ ነገር ለዛም ነው እና ሰፖርት አድርጉኝ ውዶቼ። አመሰግናለሁኝ። መልካም በያላችሁበት ምሽት ወይም መልካም ቀን